የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያውና ረድእ ከሚሆን ከሐዋርያው ማቴዎስ የተገኘ ወንጌል ይህ ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እነሆ እኔ እንደ በጎች በተኩላ መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፣ ወደ አደባባዮች ይወስዷችኋልና በምኵራቦቻቸውም ይገርፏችኋል። ስለ እኔ ወደ ነገሥታት ወደ መሳፍንት ከሰው ይወስዷችኋል። በእነርሱና በአሕዛብ ላይ ምስክር የሆንባቸው ዘንድ ከሰው በወሰዷችሁ ጊዜ የምትሉትንና የምትናገሩትን አታስቡ። በዚያን ጊዜ የምትናገሩ ይሰጣችኋልና። የምትናገሩ እናንተ አይደላችሁም፣ የሰማይ አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ። ወንድም ወንድሙን ለሞት አሳልፎ ይሰጣል፣ አባትም ልጁን አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ትዕግስትን ያዘወተረ ሁሉ እርሱ ይድናል። ከዚያች ሀገር ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እነግራችኋለሁ የሰው ልጅ እስኪመጣ የእስራኤል ሀገሮች አይፈጸሙም። ከመምህሩ የሚበልጥ ደቀ መዝሙር ከጌታው የሚበልጥ አገልጋይ የለምና፣ የደቀ መዝሙር መጠኑ እንደ መምህሩ ከሆነ የአገልጋይ መጠኑ እንደ ጌታው ከሆነ፣ ባለቤቱን በሰይጣናት አለቃ ሰይጣናት ያወጣል ያሉት ከሆነ ቤተሰቡንማ እንደምን ከዚህ አብልጦ አይናገሯቸው? እንግዲህ አትፍሯቸው፣ የማይገለጥ ሽፍን የለምና የማይታወቅ ስውር የለምና። በጨለማ የነገርኳችሁን በብርሃን ተናገሩ፣ በጆሮቻችሁ በሹክሹክታ የነገርኳችሁን በሰገነት ላይ አስተምሩት። ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሉ አይችሉም። ነገር ግን ስልጣን ያለውን ከገደለ በኋላ ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።